የተናገርካቸውን ነገሮች ሁሉም ውሸት ናቸው ስላለ አንተ ደግሞ ታውቂያለሽ አብዬ ላስረዳሽ፣ እዚህ ጋር ያለውን ነገር ላስረዳሽ። አዳምጪ። ይኸውልሽ ምን አሉኝ መሰለሽ፣ መጀመሪያ ፋሚሊ ሲነገረኝ ምን አሉ መሰለሽ፣ ሊቢያ ነው ያለው ተብሎ ነው ቪዲዮ የሰራ ነው ማለት ነው ለእኔ ያሉ። ከዛ በኋላ ሰው ደግሞ ኢንቦክስ የላክልኝን አሳይሻለሁ ከፈለግሽ ማለት ነው። አፈሩ የሊቢያ አይደለም፣ ቦታው የሊቢያ አይደለም እያለ የሀገር ሰው ነው ኢንቦክስ የሚልክልኝ ማለት ነው። ከዛ በኋላ አጎቱ ጋም እናቱ ጋም ደወልኩኝ ያለውን ነገር ማለት ነው ለመጠየቅ። ከዛ በኋላ አጎትዬውን ስጠይቅ ሊቢያ አይደለም ያለው ሱዳን ጉፍራ የሚባል አካባቢ ነው አለኝ። ከዛ በኋላ እኔ ከዚህ ነገር ራሴን አውጥቻለሁኝ። ገብቶሻል አይደል? ላይፉ ላይ ያልኳቸው እኔ ከዚህ ነገር ራሴን አውጥቻለሁ። ሰው እየጠየቀኝ ነው፣ እያስጨነቀኝ ነው። እኔ ቪዲዮ ሰርቼ በተባበርኩኝ እያስጨነቀኝ ነው ያልኩት ላይፍ ላይ። ከዚህ ነገር አውጡኝ፣ እኔ ነገር ተጠያቂ መሆን አልፈልግም በዚህ ነገር ብዬ አስወጡኝ አልኩኝ። ከዚህ ነገር ብዬ ከላይፉ ወጣሁ። ረጁም እንደዛ አለች። ከዚህ ነገር እኔም የለሁበትም። ሰው ይኸውልሽ ሀቡዬ ይሄ የሊቢያውን አፈር ቦታውን አለ አይደለ? እና ይሄ አሁን ያለበትን ቦታ እየላከ እንዴት ነው ሊቢያ ላይ እንዴት ሳር አለ፣ እንዴት አፈሩ እንደዚህ አይደለም፣ ሰው ሊቢያ ያለ ሰው እንደዚህ ነው እያለ ይልክልናል ማለት ነው። ኦኬ ኢንቦክስ ሰው ነው ሲያስጨንቀኝ እኔ ከዚህ ነገር ራሴን ላውጣ ብዬ እኔ ራሴን አወጣሁ። እሱ እንትን ነው ያለውን ነገር ጠይቀ ስልክ አላነሳ አልካቸው። ጠይቀ ያለውን ነገር ማስረዳት አይቀድም። ጠየኩኝ። ቮይስ ሪከርድ አለ ሀቡዬ። ጠየኳቸው እንዴት ነው ስላቸው ሊቢያ ላይ ያሉ ሰዎች አለችኝ፣ ማዘርየው ማለት ነው። ሊቢያ ላይ ያሉ ሰዎች ወደ ሱዳን ተጋብለው ማገዝ ጀምረዋል። እኔ የተጠየኩትን ነው አቡዬ፣ እዚህ ጋር የተጠየኩትን ነገር ሰው የጠየቀኝን ነገር ሰው ጥያቄ ሲያበዛብኝ የፋሚሊ ሪከርድ አለ ያሉኝ ማለት ነው። ሊቢያ ላይ የነበሩ አጋሾች ወደዚህ ጠጋ ብለው ማገዝ ጀምረዋል ምናምን ሲለኝ አሃ እንደዛ ከሆነ እኔ ከዚህ ነገር ራሴን ላውጣ ብዬ ራሴን አውጣው። ለምን ታወጣለህ? ለምን ታወጣለህ? ያዋረድኩት ነገር የለም። ቪዲዮ ሰርቼ ነበር አይደል? ጥያቄ ሲበዛብኝ አልሰራም ብዬ ነበር። ቪዲዮን አልሰራም ብዬ ነበረ። ቪዲዮ አልሰራም አልነካካም ብዬ ነበረ። ጓደኛ አይደል ብላ እናቱ ለምን ቪዲዮ የሰራሁትን ማለት ነው። አክርሽ አንድ በተራ ነው የምናወራው። አክርሽ አንተ ተለምነ ለኔ አሰራም እኮ ቢላል አንተ ለምን መስራት የነበረብህ ስንት ነገር ያሳለፈን ልጆች አንተ እኔ እናት እንዴት ምን ያህል እንደምትወድ እያወቅ አስለመንካት እናቴ አንዴ ነገርኩህ እኮ ቪዲዮ አይተው እያለቀሰች ማውራት የሚችል ሰው ጠፍቶ እያየው ሪከርድ እያየው ምን ያህል እንዳለቀስኩ ነው የማውቀው። ላይ ገብቶ የሚያወራላቸው ሰው ነው ያጡት። የሚያወራላቸው አሁን ነገርኩህ እኮ ነገ ላይ አሁን ሰው ጥያቄ ይኸውልህ በላይቭ ላይ ጥያቄ እንደዚህ ከሆነ ገብቷል አይደለ? ገብቼ ደግሞ ላይቭ ላይ እርዳታ ደግሞ ባሰባስብ ደግሞ ነገ እላፊ ሰው የሚጠይቀው ማንን ነው? ሀቡ እኔን አይደል የሚጠይቀው? አዎ ትክክል ነው። ትክክለኛ ኃላፊነት አክርሽ አስወራው ልንገርህ ቢላል አንድ የኔ ጥያቄ መጀመሪያ እናትየው ቪዲዮ እንድትሰራላቸው ለልጃቸው ሲጠይቁክ እኔ አልሰራም ብለህ ያው ስለለመኑ ለምን ነበር አልሰራም ያልከው? ምክንያቱ ነው እኔማ ነገ ጥያቄ ሰው እኔን ነው የሚጠይቀው። ገብቶሻል አውዬ ያለውን ነገር አላመንከውም ነበረ ሰው ይጠይቀኛል ማለት አላመንከውም ነበር። የእውነት ሊቢያ መሄዱን አላመንከውም ነበር። ለዛ ነበረ ጥያቄ እንዳይመጣ ጥያቄ እንዳይመጣብኝ ያልኩትን በመሰለሽ አቡዬ፣ ምንጊዜም እርዳታ ስትሰሪ ሰው አንቺ መጀመሪያ ስትለቂ ሰው ሁሉ የሚያስበው አንቺ ነው መጀመሪያ ላይ ተጠያቂ አድርጎ የሚያስበው። ገባሽ አይደለ? እሱ ነው የምልሽ እኮ። ከዛ እኔ አይ ብዬ ነበረ። ከዛ በኋላ ግን ማዘርየውም ስደውልልኝ ወይ አጎትየውም ሲደውልልኝ እሺ ብዬ በቃ ቪዲዮም ሲልኩልኝ እዚህ ጋር የታሰረውን ቪዲዮ ሲልኩልኝ ወላሂ ነው የምልሽ ማለት እያለቀስኩ ነው አዝኜ ነው የሄድኩት ማለት ነው። ከዛ በኋላ እሱን ቪዲዮ ቀረጽን። ቪዲዮ ሰራን፣ ተቀረጸ። ከዛ ላይቭ ላይ አሉኝ። ላይቭ ላይ ሲሉኝ እኔ ላይቭ ላይ ማሚ እያልኳትኝ ማዘሩ ማለት ነው። ላይቭ ላይ ድጋሜ ነገ ሰው አሁን ቪዲዮ እንትንም ካለ ላይቭ ደግሞ እርዳታ ላይ ደግሞ ተሰብስቦ እያንዳንዱ ያለውን ነገር ሰው እኔ ነው የሚጠይቀኝ። ይሄ ደግሞ ቤተሰቦችም ደግሞ እንደዚህ አይነት ነገር ላይ እንዳገባ ብለውኛል። ገብቶሻል አይደለም? ቤተሰቦቼ ማለት ነው ፋዘርም ሆነ ሲስተሮቼ የእነሱን ቪዲዮ ራሱ እርዳታ ቪዲዮ እንዳሰራ ብሎኝ እነሱን ተቃርኜ እነሱን ጥሼ ነው
እንትን ያልኩትኝ ማለት ነው የሰራሁትኝ ስሰራ ይሄ ቪዲዮን ማለት ነው። ከዛ ላይቭ ማሰባሰብ ጀመሩ። እኔም ቤቴ በምችለው ዱዓ እያደረኩ ነበር። ገባሽ አይደለ? ከዛ በኋላ ኢንቦክስ ሰው ላይቭ እነሱ መግባት ሲጀምሩ እኔ ጋር የሊቢያ ቦታ አፈሩን እንትኑን ይሄ ያለውን ነገር ሙሉ እንደዚህ እያደረጉ ይልኩልኛል። ይሄ ሊቢያ አይደለም ቢላል እኛ አንተን ነው የምንጠይቀህ ሰው ሁሉ ሲለኝ እኔ ላይቭ ላይቭ የከፈቱ ሰዓት እንደረጁ እኔ አልኩኝ እኔ ሊቢያ ነው ምናምን ብሎ ብዙ ሰው እየጠየቀኝ ነበር አልኩኝ ለማዘርየው ደውዬ ማለት ነው። እና ቪዲዮ ስንሰራም ሊቢያ ነው ተብሎ ነው የተሰራው። ሰው ሁሉ ሊቢያ እንደሆነ ነው የሚያውቀው። ገባሻ? ሰው ሊጠይቀው ግን እሱ የት ነው ሊቢያ ነው ብሎ ነው የሚጠይቀው። ስጠይቃቸው እነሱን ጉፍራ የሚባል አካባቢ ወደ ሱዳን ነው ያለው አለ። ሱዳን ጉፍራ የት ነው ጋይስ? የምታውቀው ሱዳን ጉፍራ የት ነው? ይኸው እሱ አለ አይደል እንደ እየነገርሽ ሀቡ ኩፍራ ማለት ሊቢያ ውስጥ ያለች ጫፍ ላይ ያለች ከተማ ናት። ድንበር ላይ ያለች ከተማ ናት ኩፍራ ማለት። እኛ በሱዳንና በሊቢያ ነው። በሱዳንና በሊቢያ መካከል ያለች ቦታ ናት። እንደዛ ነገር ናት። ግን እኛ ያለበት የሱዳን ጠረፍ ይኸውልሽ፣ ዳር ላይ ሰሃራ በረሃ የሚጀምርበት መጋዚን አላቸው። ብዙ መጋዚን ነው፣ ብዙ ደላላ መጋዚን አላቸው። እዛ ነው በቃ ልክ እዛ ስንደርስ ቤተሰብ ጋር ይደውላሉ። ኩፍራ ነው ያለው በሉ፣ ከዛም ብር ተቀበሉ ይላሉ። ሊቢያ ነው የሊቢያ ድንበር ነው። በጣም ብዙ ናቸው። እኔ ቁጭ ብዬ እንኳን አብሮኝ የነበሩ ሊቢያ በሰላም የገቡ አሉ። ሙሉ ብር ከፍለው አብሮኝ የነበሩ ከፈለኩ እነሱንም ላመጣልሽ ይችላሉ። ምስካሪ ለእሱ ችግር የለውም። ለሁሉም አንድ ጥያቄ እኔ ለቢላል ነው ምን መሰለህ፣ ቢላል መብቱ ነው መናገር፣ የሰማውን ነገር መናገር። ግን እንደ ጓደኛ ካየ ነው እንደ ጓደኛ አብሮ በልቶ ጠጥቶ እንዳደገ ብዙ ነገሮችን በድብቅ አብሮ እንዳሳለፈ ጓደኛዬን አሳልፎ ይሰጣለው ወይ? ይህ የራሱ ጥያቄ ነው፣ የህሊናው ጥያቄ ነው። ግን ከስሙ የሚበልጥበት ነገር ከሌለ ነገ አንተ እውነት ሊቢያ ሳትሆን ተቀርተህ ህዝብ ውሸታም ከሚለኝ ስሜን መስዋዕት አላረግም ለጓደኛዬ ቢል ደግሞ ይሄ የራሱ አቋም ነው። ማናችንም መብታችን ባልሆነው ነገር መጠየቅ አንችልም። መብታችን አይደለም ቢላልን የመጠየቅ ለምን ብለን አንድ ሰው የመረጠውን የመምረጥ መብት አለው። አንተ ጠብቀህ ነበር እንደ ጓደኝነት ከበር ያደርገኛል ኦር ፕሮቴክት ያደርገኛል ወይ ያሰባስብልኛል ያደርግልኛል ብለህ ካስበክ ነበር። ከጓደኛ የጠበቀው ነገር አላገኘክም። ኢትስ ኦኬ። ግን ሲደውል አንተ ያልከው አሁን አጎቴ ለመግባትና ለማስረዳት ለመደወል ሲሞክር እምቢ እያለው ነበረ። ላይክ ጉዳይ እንዲወጣልኝ ሀቄ እንዲወጣልኝ አልፈለገም ነው እያልክ የነበረው። እሱን ጥያቄ ለቢላል እንጠይቀው። ይኸውልሽ አቡዬ ብሎ ታውቃለሽ ማለት ነው። እኔ ቀጥታ ማዘርየው ጋር ደወልኩላት ማለት ነው። ስልክ አላነሳችልኝም። ከዛ አጎትየው ጋር ደወልኩለት ማለት ነው። ነባ ያለው ነገር ሰው በጣም እያስጨነቀኝ ነው። ሊቢያ ብላችሁ አሰርታችሁ ቪዲዮን ሰውን እኮ መጀመሪያ ቪዲዮን ስንሰራ ይሄ ልጅ ሳራ በረሃ ነው ብንልም ጉፍራ ነው ብንልም ገብቶሻል አይደለም? ችግር የለውም ነበር። ጉፍራ ምንድን ነው? ጉፍራ ሱዳን ነው ወይስ ሊቢያ? ይህን ለማረጋገጥ ያለሁልሽ አሁን ሊቢያ ጉፍራ የት ነው ስለው ማለት ነው ጉፍራ ማለት የት ነው ብዬ ስጠይቀው ወደ ሊቢያ ለመድረስ አለኝ 800 ኪሎ ሜትር ነው ሲለኝ 800 ኪሎ ሜትር ደግሞ በጣም ብዙ ነው። ገባሽ አይደለም? የሊቢያ ድንበር ነው እያሉ ነው። የሱዳንና ይኸውልሽ ወደ ሱዳን ካለፍሽ በኋላ ኩፍራ የምትባል ከተማ ነው። አሁን ይኸውልሽ ቀጥታ ጉዞ የለም። ይኸውልሽ ከሱዳን ወደ ሊቢያ ጉዞ የለም። ሰላም አይደለም። ግብፅ ያመጡሽና ከግብፅ ነው ወደ ሊቢያ የሚወስዱሽ። ኦኬ። ስለዚህ ጉፍራ ሊቢያ ነው፣ የሊቢያ ድንበር ነው ጉፍራ። ድንበር ናት። ኦኬ። ስለዚህ በሰዓቱ ሊቢያ ሳይሆን የሊቢያ ድንበር ጉፍራ ነበር ተብሎ ቪዲዮ መሰራት ነበር። የቢላል ሀሳብ የኔ ሀሳብ እሱ ያለው ምንም እኮ ለውጥ የለውም እኮ እኔ የጠየኩት ሰዓት ማለት ነው ድንበር ላይ ነበር። እንደዛ ነው አልወደሩኝ ይለኝ ልዩነት የለም። በቃ እንዴ ምክንያት ለማድረግ ነው እንደ መሬቱ ምን ጭራሽ ልዩነት የለውም። መሬቱ ጎግል ማለት ነው። እኔ እኮ የምጠይቀው ያለሁት ኩርሲ ጋር ሰው የሚልክልኝ ነገር ነው። ኢንቦክስ ሰው የሚጠይቀኝ ነገር ነው። ገብቶሻል? ቪዲዮ ሰው በእኔ ነው ያወቀው። እኔ ሰርቼ ነው ሰው ያወቀው አይደለም። ተጠያቂ ልትሆን አንተ ነው የምትጠየቀው ነው የሚለኝ ኢንቦክስ ሰው